ሰላም እንዴት ናችሁ? የዚህ ቪዲዮ ዓላማ ወደ አሜሪካ በተለያዩ የቪዛ አይነቶች በማመልከት መጓዝ ለምታስቡ ሰዎች ማመልከቻ ከምትጀምሩበት ቀን አንስቶ ቪዛ እስኪሰጣችሁ ድረስ የሚገጥሟችሁ አንዳንድ አስቸጋሪ ሁኔታዎች አሉ። እነዚህ አስቸጋሪ ሁኔታዎች ላይ የተወሰኑት ላይ ፎከስ አድርገን ምን ማድረግ ብትችሉ የተሻለ ይሆናል የሚለው ነው ማለት ነው የምናወራው። ይህ ቪዲዮ እንድሰራ በዋናነት የሚያደረገኝ ምንድነው? አመልካቾች ይደውላሉ፣ ደንበኞቻችንም ይደውላሉ እና ደውለው የሚጠይቁን ምንድነው በዚህ ሰዓት ነው ወይ አሁን ማመልከቻ መሙላት ያለብን? መቼ እንጀምር? ወረፋ መቼ ነው የምናገኘው? የመሳሰሉ ወሳኝ የሚባሉ ጥያቄዎች ይጠይቁናል። በተለይም አሁን ላይ እየበዛ ያለው የስልክ ጥሪ ለምርቃት መጓዝ የሚፈልጉ አመልካቾች በብዛት ይደውላሉ። ስለዚህ እንደዚህ አይነት ጥያቄዎች ሲጠይቁን አንደኛው የሚገጥማቸው ዋነኛው ችግር ምንድን ነው? አሁን ላይ ማመልከቻ ብጀምር እንዴት ነው የኤምባሲ ወረፋው? መቼ ነው ኢንተርቪው የምገባው? ለፕሮግራም ይደርሳለሁ ወይ? የመሳሰሉ ጥያቄዎች ናቸው ተቸግረው የሚጠይቁንና ይህን ጥያቄያቸው ካየን በኋላ ምን ቢደረግ የተሻለ ነው፣ ለምታስቡት ፕሮግራም በምታስቡት ጊዜ መድረስ እንድትችሉ ምን ብታደርጉ የተሻለ ነው የሚለው ነው በዋናነት እዚህ ቪዲዮ ላይ ትኩረት አድርገን የምንወያየው ማለት ነው። ስለዚህ እንደዚህ አይነት መቸገር እንዳይገጥሟችሁ፣ ከፕሮግራማችሁ ጋር ሚስማች እንዳያደርግ ነው ማለት ነው የምንወያየው። በመሰረቱ እንደዚህ አይነት አስቸጋሪ ሁኔታ ያለው ለጉብኝት ወይም ደግሞ ለምርቃት ለሚሄዱ ብቻ ሳይሆን በተለያዩ የቪዛ አይነቶች ላይ ወደ አሜሪካ ማመልከቻ አመልክተው ቪዛ ማግኘት የሚፈልጉ አመልካቾች የሚቸገሩበት ጉዳይ ነው። ተማሪዎችም ለትምህርት ባሰቡት ጊዜ መድረስ ይጠበቅባቸዋል። ስብሰባ ኮንፈረንስም ያላቸው በሰዓቱ መድረስ በቀኑ መድረስ ይጠበቅባቸዋል። ለዚህ ደግሞ ኢንተርቪው መቼ ነው የምገባው፣ መቼ ነው የኤምባሲ ወረፋ የሚለው ወሳኝ ነው ማለት ነው። ስለዚህ ፎከስ አድርገን እሱ ላይ ነው የምናወራው ማለት ነው። እንደምታውቁት እንግዲህ ወደ አሜሪካ ቪዛ የምትጠይቁባቸው ሁለት ዋና ዋና የቪዛ አይነቶች አሉ። እነሱም ኢሚግራንት ስደተኛ የሆኑ አመልካቾች የሚመደቡበት የቪዛ አይነት እና ነን ኢሚግራንት ወይም ደግሞ ስደተኛ ያልሆኑ የቪዛ አይነቶች የሚያካትት ነው ማለት ነው። ዛሬ በዋናነት ፎከስ አድርገን የምናወራቸው አራት የቪዛ አይነቶች ነው ናቸው የሚሆኑት። ከአራቱ የቪዛ አይነቶች ውስጥ በብዛት ብዙ አመልካችና ብዙ ተጓዥ ያላቸው እንዴት ብታደርጉ ባሰባችሁት ጊዜ መድረስ ትችላላችሁ የሚለው ላይ ትኩረት አድርገን እናወራለን። በመጀመሪያ የያዝኩላችሁ የቢ1 ቢ2 ቪዛ አመልካቾችን ነው። ቢ1 ቢ2 ቪዛ የሚያመለክቱ አመልካቾች ቤተሰብ ለመጎብኘት የሚፈልጉ፣ ለቱሪዝም ለሚሄዱ፣ ለሕክምና ለሚሄዱ፣ ለስብሰባ የሚሄዱ እና እንዲሁም ለኮንፈረንስ የሚሄዱ የመሳሰሉ አመልካቾች በቢ1 ቢ2 ቪዛ ስር ይጠቃለላሉ ማለት ነው። ስለዚህ እናንተ ከነዚህ ውስጥ ከሆናችሁ የቪዛ አይነታችሁ ቢ1 ቢ2 ቪዛ ነው ማለት ነው። አሁን ላይ ያለው የዚህ የቪዛ አይነት ማለትም የቢ1 ቢ2 የቪዛ አይነት ወረፋ ጁን 23 2026 ነው ማለት ነው። ስለዚህ የምትጨራርሷቸው ዶክመንቴሽኖች እና አፕሊኬሽን መሙላት የምትጀምሩበት ቀን ይህን ቀን ታሳቢ አድርጋችሁ ዝግጅቶቻችሁ ቀድማችሁ እንድታደርጉና ከወረፋው በፊት በጊዜ ማለቅ ያለባቸውን ነገር ጨርሳችሁ ወረፋችሁን ይዛችሁ ለፕሮግራማችሁ መድረስ እንድትችሉ ስኬጁልድ እንድትሆኑ ያደርጋችኋል ማለት ነው። ሌላኛው ሁለተኛው የያዝኩላችሁ ቪዛ የጄዋን ቪዛ ብለን የምናውቀው ወይም ደግሞ የኤክስቼንጅ ቪዚተር ቪዛ ነው። የኤክስቼንጅ ቪዚተር ወይም ደግሞ የጄዋን ቪዛ የራሱ ዲፔንዳንት ቪዛ ሰፖርት ያደርጋል። የጄቱ ቪዛ ብለን የምንጠራው ማለት ነው። ምን ማለት ነው? አንድ አመልካች በኤክስቼንጅ ቪዚተር ዩኤስ ላይ ያለ እዚህ ኢትዮጵያ ውስጥ ወይም ደግሞ ሌላም ሀገር ላይ ከሆነ ጥገኛ ከእሱ ጋር አብረው የሆኑ ልጆች ሊኖሩ ይችላሉ። ወይም ደግሞ ባለቤቱ ትሆን ይችላለች፣ ወይም ደግሞ እሱ ባለቤቱም ሊሆን ይችላል። በጄቱ ቪዛ አመልክቶ ቪዛ ሊጠይቅ ይችላል ማለት ነው። ይህም የቪዛ አይነት አሁን ያለበት ወረፋ ጁን 2 2026 ነው ማለት ነው። ሌላው በሶስተኛ ደረጃ ደግሞ የያዝኩላችሁ የኤፍ1 ቪዛ ነው። ኤፍ1 ቪዛ ከነን ኢሚግራንት ቪዛ አይነቶች ውስጥ አንዱ ነው። ይህም ለአካዳሚክ ፕሮግራም የምንጠቀመው የቪዛ አይነት ነው። ተማሪዎች ለትምህርት ሲሄዱ የሚያመለክቱት የቪዛ አይነት ኤፍ1 ቪዛ ብለን እንጠራዋለን ማለት ነው። ይህም የቪዛ አይነት ዲፔንዳንት ሰፖርት ያደርጋል፣ ልክ እንደ ጄዋን ማለት ነው። ምን ማለት ነው? በኤፍ2 ቪዛ የአንድ ኤፍ1 ወይም ደግሞ ዩኤስ ላይ እየተማረ ላለ አመልካች ከእሱ ጋር ጥገኛ መሆን የሚችሉ ልጆች ወይም ደግሞ ሚስቱ ካሉ እንደዚሁ በኤፍ2 ቪዛ አመልክተው ወደ ዩኤስ መሄድ ይችላሉ ማለት ነው። ለዚህ የቪዛ አይነትም እንግዲህ አሁን ያለው ወረፋ ጁን 2
2026 ነው፣ ልክ እንደ ጄዋን ማለት ነው። ስለዚህ መጨራረስ ያለባቸው ዶክመንቶች አሉ ተማሪዎች I-20 የመሳሰሉ እና የቪዛ ማመልከቻ የሚሞሉ ፎርሞች ሞልተው መጨረስ ይጠበቅባቸዋል። እነዚያ ፎርሞች ቀድመው ለመጨረስ የኤምባሲ ወረፋን መሰረት አድርገው ስኬጁል ያደርጋሉ ማለት ነው። ለዚህ ነው ይህም አንድም ሼር ማድረጋችሁ። በአራተኛ ደረጃ ያስኩላችሁ የቪዛ አይነት የኬዋን ቪዛ ብለን የምንጠራው ነው። ይህም የፊያንሴ ቪዛ ነው። ኬዋን ቪዛ አንድ የአሜሪካ ዜግነት ያለው ሰው ፍቅረኛው ቪዛ የሚጠይቅበት የቪዛ አይነት ነው ማለት ነው። ፊያንሴ ቪዛ ነው የሚባለው። ይህ ቪዛ የራሱ አስገዳጅ ሁኔታዎች አሉ። አንድ ሰው በፊያንሴ ቪዛ ወደ ዩኤስ ከሄደ በ90 ቀናት ጊዜ ውስጥ ጋብቻ ሊፈጽም ይገባል ማለት ነው። ከዛ በኋላ የቪዛ ማስተካከያ ይጠይቃል። ስለዚህ የኬዋን ቪዛም እንግዲህ አሁን ያለበት ወረፋ ይህን ቪዲዮ በምሰራበት ቀን ማለት ነው ጁላይ 27 2026 ነው ማለት ነው። ስለዚህ የምትጨርሷቸው ዶክመንቴሽኖች፣ ማሟላት ያለባችሁ ነገሮች እና የምትሞሏቸው ፎርሞች በቅድሚያ ዝግጁ ሆናችሁ ጨርሳችሁ ማመልከቻ እንድትሞሉ ይረዳችኋል ማለት ነው። እነዚህ ቀናቶች አንዴ ልድገምላችሁና ለቢ1 ቢቱ ጁን 23 2026፣ ለኤፍ1 ኤፍ2 ጁን 2 2026፣ ለጄዋን ጄቱ ጁን 2 2026 እና ለኬዋን ቪዛ ወይም ደግሞ ለፊያንሴ ቪዛ ጁላይ 27 2026 አሁን ያሉ የኤምባሲ ወረፋ ነው ማለት ነው። ታዲያ እንዴት ነው ኮንቲኒየስሊ እኔ እንደዚህ አቬለብል የሆኑ ወይም ደግሞ የኤምባሲ ወረፋ ለእናንተ ላሳውቃችሁ ያሰብኩት? እናንተ በሁለት አይነት መንገድ ራሳችሁን ዝግጁ ማድረግ እንድትችሉ እና ኤምባሲው ላይ ያለው ወረፋ እንድታውቁ፣ ማመልከቻም መቼ መሙላት እንዳለባችሁ እንድትወስኑ፣ ዶክመንቴሽኖቻችሁንም ቀድማችሁ እንዴት አድርጋችሁ መጨረስ እንዳለባችሁ እንዲያግዛችሁ በሁለት አይነት መንገድ ይህን ማግኘት ትችላላችሁ። አንደኛው እንግዲህ ዩቲዩብም ላይ ቲክቶክም ላይ እየተከታተላችሁ ያላችሁ ላይክ፣ ፎሎ እና ሰብስክራይብ ካደረጋችሁ ቪዲዮዎች ይደርሷችኋል። በየሳምንቱ አፕዴት አድርጋችኋለሁ የኤምባሲ ወረፋ መቼ እንዳለ። እሱን ፎሎ አፕ በማድረግ እናንተም ፕሮግራሞቻችሁ በዛው ልክ ማስኬድ ትችላላችሁ። ካልሆነም ደግሞ ቴሌግራም ቻናሎች አሉኝ። በየቪዛ ግሩፖቻችሁ የቴሌግራም ቻናሎች ስላሉ እነዚያ ቻናሎች ጆይን አድርጋችሁ ራሳችሁን መከታተል ትችላላችሁ። የኔ ቪዲዮም ሳትጠብቁ ይህም አገልግሎት ለማግኘት እኔን ኮንታክት አድርጉኝ። በእነዚህ በሁለቱ አማራጮች እናንተ መቼ አፕሊኬሽኖቻችሁ መሙላት እንዳለባችሁ፣ መቼ ዝግጅት ማድረግ እንዳለባችሁ እና ፕሮግራማችሁን በተሳካ ሁኔታ በምታስቡት ቀን መድረስ እንድትችሉ የሚያግዛችሁ ይሆናል ማለት ነው። ነገር ግን አንዳንዴ ከኛ ዝግጅት ብቻ ወይም ደግሞ ከአመልካቾቹ ዝግጅት ብቻም ሳይሆን አንዳንድ አስቸጋሪ ሁኔታዎች ይፈጠሩና በሚያስቡት ቀን የኤምባሲ ወረፋው የማያገኙበት ሁኔታ ይፈጠራል። ለምሳሌ ተማሪዎች ሴቪስ ፊ የሚከፍሉት አለ። እሱን ሪሲቱ ያስፈልጋል። ኢንተርቪው ሲገባ ተይዞ የሚገባ ዶክመንት ነው። ሴቪስ ፊ ለ1 ዓመት ብቻ ነው የሚያገለግለው። ከ1 ዓመት በኋላ ኤክስፓየር ያደርጋል። አንድ የሴቪስ ፊ የከፈለ ኤፍ1 አመልካች ቅድሚያ በከፈለው ሪሲት ኢንተርቪው መግባት ሊፈልግ ይችላል። የኤምባሲ ወረፋው ግን ላይፈቅድለት ይችላል። ማለት የኤምባሲ ወረፋ የሚያዘገየው ይሆንና ሪሲቱ ኤክስፓየር ከማድረጉ በፊት መግባት ይፈልግ ይሆናል። ቀጥታ የሚገጥሙን ኬዞች ነው እያነሳው ማወራችሁ። ስለዚህ በእንደዚህ አይነት አጣብቅኝ ሁኔታዎች ሲገጥማችሁ፣ ሌላኛው ደግሞ ሜይ ቢ ምርቃት፣ ለምሳሌ ሰሞኑ የገጠመን አንድ ኬዝ ነበረ። ምርቃት ላይ አመልካቾች ሳይወስኑ ይቆያሉ። ማን መሄድ አለበት፣ ማን አቴንድ ማድረግ አለበት ለምርቃቱ የሚለው ላይ ሳይወስኑ ይቆዩና ደን ሳምንት ሲቀረው፣ 2 ሳምንት ሲቀረው፣ 3 ሳምንት ሲቀረው ኮንታክት ያደርጉናል። እንዴት ብናደርግ ይሻላል? ምርቃቱ በዚህ ቀን ነው፣ አሁን ላይ ማመልከቻ ብንሞላ እንችላለን የሚሉበት ሁኔታ አለ። አጣብቅኝ ሁኔታዎች ይፈጠራሉ። እንደዚህ አይነት አጣብቅኝ ሁኔታን በሚፈጠርበት ጊዜ በእኛ በኩል በተቻለ መጠን ሰፖርት እናደርጋችኋለን። ቀጠሯችሁን ወደፊት በመምጣት ቀድማችሁ እንድትገቡም እናደርጋለን። ግን ይሄ የራሱ ፈተና አለው፣ የራሱ አስቸጋሪ ሁኔታ አለው። ስለዚህ በእኛ በኩል ሪኮመንድ የምናደርጋችሁ ምንድን ነው? አፕሊኬሽናችሁ ሁሌም አት ራይት ታይም አት ራይት ሞመንት መጀመር ነው። ይህን የመሰለ ዝግጅት የለም። ዶክመንቴሽናችሁ በጊዜ መጨረስ እና ማመልከቻዎቻችሁ በጊዜ መሙላት የመሰለ ዝግጅት የለም እና ይህን እኛ ሪኮመንድ የምናደርጋችሁ ነገር ነው። ነገር ግን ከአቅማችሁ በላይ የሆነ ነገር ከገጠመና ግዴታ ወደፊት መምጣት ካለባችሁ ወይም ደግሞ በራሳችሁ ፐርሰናል ፕሪፈረንስ ካገኛችሁት የኤምባሲ ወረፋ ቀድመንም መግባት እንፈልጋለን፣ ሜይ ቢ ሪጀክሽንም ካለ ድጋሚ ሪአፕላይ ማድረግም እንድንችል ቀድመን መግባት እንፈልጋለን የምትችሉ ደንበኞች ካላችሁ ደውሉልን፣ እናንተንም ወደፊት እናቀርባችኋለን ማለት ነው።
እዚህ ሆፕፉሊ የዛሬ ቪዲዮ እንግዲህ ጠቃሚ ነው ብዬ አስባለሁ። በተከታታይ በእንደዚህ አይነት ቪዲዮዎች በየሳምንቱ ብቅ እያልኩኝ ያለው የኤምባሲ ወረፋ ምን እንደሚመስል ማመልከቻዎቻችሁንም መጀመር ያለባችሁ መቼ እንደሆነና ቀድማችሁ ዝግጅት ብታደርጉ ጥሩ እንደሚሆን አንዳንድ ሌሎችም የሚጠቅሟችሁ የቪዛ ቲፖች እና ከሶፍትዌር ዴቨሎፕመንትም ጋር በተገናኘ አንዳንድ ጠቃሚ መረጃዎች ሼር እንደራረጋለን። እንግዲህ ይህን ቻናልን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ቪዲዮን ላይክ ያላደረጋችሁም ላይክ አድርጉ። ቲክቶክም ላይ የምታዩኝ ፎሎ ያላደረጋችሁም ፎሎ አድርጉ፣ ላይክ አድርጉኝ። ኮመንት ላይም ጻፉልኝ። ቪዲዮ እንደሰራላችሁ የተቸገራችሁበት ነገር ካለ ቪዲዮ እሰራላችኋለሁ። ዋናው ዓላማችን እኛ ሁሌም መተጋገዝ ነው፣ የምናውቀው ሼር ማድረግ። እናንተም ከጉዟችሁ ከዓላማችሁ እንዳትስተጓጉሉ በተቻለ መጠን የምንችለውን ሁሉ እናደርጋለን። መልካም ጊዜ